ሰላም ቤተሰብ፣ በዛሬው ቪዲዮአችን ነፃ የእንግሊዘኛ ፎንቶችን የምታገኙባቸውን 3 ዌብሳይቶች በዛሬው ቪዲዮአችን እንመለከታለን። ኦልሞስት ሁሉም በሚባል ደረጃ የሚገኙ እንግሊዘኛ ፎንቶችን በነፃ ማግኘት ትችላላችሁ። 3 አይነት ዌብሳይቶችን አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። በመጀመሪያ ሰርች የምናደርገው ዳፎንት ብለን dafont.com ብለን ሰርች እናደርጋለን። አሊያም ደግሞ ሁሉንም ሶስቱንም ዌብሳይቶች የኔ ቴሌግራም ቻናል ላይ ያስቀምጬላችኋለሁ። ከዛ ቀጥታ ወደ ዌብሳይቱ ያስገባችኋል ማለት ነው። እዚህ ጋር ዳፎንት ብለን ሰርች እናደርጋለን ማለት ነው። ወይም dafont.com ብትሉ ቀጥታ ወደ ዌብሳይቱ ይወስዳችኋል። እዚህ ጋር ያው መጀመሪያ ላይ ያለውን አንድ ጊዜ መንካት ነው ከኛ የሚጠበቀው። እንደምትመለከቱት እዚህ ላይ በጣም ብዙ አይነት ካታጎሪዎች አሉ። እዚህ ጋር እንደምትመለከቱት በጣም ብዙ አይነት ካታጎሪዎች አሉ። እናንተ በጣም የምትፈልጉትን ከዚህ ውስጥ መርጣችሁ ማድረግ ትችላላችሁ። ለስክሪፕት ብትፈልጉ፣ ለተለያዩ ነገሮች ብትፈልጉ አለላችሁ እዚህ ጋር። ወይም ደግሞ ፎንቱን የምታውቁት ከሆነ ስሙን እዚህ ጋር ሰርች ማድረግ ትችላላችሁ። ለምሳሌ አሁን ለኔ ለስክሪፕት ነው የፈለኩት። እዚህ ጋር ብረሽ የሚለውን ከነካውት ወይም ደግሞ ላይሪክስ ለመስራት ከፈለኩኝ እዚህ ጋር እንደምትመለከቱት ለላይሪክስ የሚሆኑ ወይም ደግሞ ለተለያዩ ዓላማ የምንጠቀማቸው በጣም ብዙ አይነት በብረሽ የተሰሩ ፎንቶችን ማግኘት እንችላለን ማለት ነው። እዚህ ጋር እንደምትመለከቱት በጣም ብዙ አይነት ፎንቶች አሉ። ከዚህ ቀጥሎም እስከ 200 ድረስ ነው የብረሽ ፎንቶች ያሉት። በጣም ብዙ ነው። በጣም ብዙ ነው። እዚህ ጋር እንደምትመለከቱት 1 2 እያላችሁ እስከ 200 ድረስ መሄዱላ ትችላላችሁ ማለት ነው። እዚህ ላይ በተለያዩ ካቴጎሪዎች በምትፈልጉት መጠን ማግኘት ትችላላችሁ ማለት ነው። ሁለተኛው ዌብሳይት 1001 ፎንትስ ይባላል። 1001 ፎንትስ ብላችሁ ሰርች ማድረግ ትችላላችሁ። እሱንም የኔ ቴሌግራም ቻናል ላይ ያስቀምጬላችኋለሁ። እዚህ ጋር ፊት ለፊት የመጣውን ዌብሳይት አንድ ጊዜ እንነካለን። እዚህ ጋርም ተመሳሳይ ስቴፕ አለው ከዳፎንት ጋር፣ በትንሽ ነገሮች ይለያያሉ። እዚህ ጋር አንዳንድ በክፍያ የምታወርዷቸው ፎንቶች አሉ። ግን አብዛኛው ፍሪ ነው፣ በነፃ የምታገኙት ፎንት ነው። ከፈለጋችሁም ይኸው እዚህ ጋር ሰርች ማድረግም ትችላላችሁ ማለት ነው። እዚህ ጋር የተለያዩ የካቴጎሪ አይነቶች አሉ። እዚህ ጋር እንደምትመለከቱት ሞር ብላችሁ ሰርች ማድረግ ትችላላችሁ በካቴጎሪያቸው ማለት ነው። ቅድም እኛ ብረሽ ብለን ሰርች እንዳደረግ ነው ማለት ነው። ከዛ ማውረድ የምትፈልጉትን ቀጥታ እዚህ ጋር ዳውንሎድ የምትለዋን በምትነኩ ጊዜ አውቶማቲካሊ ራሱ ዳውንሎድ ማድረግ ይጀምርላችኋል። እንደምትመለከቱት ዳውንሎድ አድርጎ ጨረሰ ማለት ነው። በዚህ መልኩ ሰርችም እያደረጋችሁ ወይም ደግሞ በካቴጎሪ የፈለጋችሁትን ፎንት ማግኘት ትችላላችሁ። ለግራፊክ ዲዛይን የሚሆኑ፣ ለተምኔል፣ ለባነር፣ ለተለያዩ ነገሮች የሚሆኑ ፎንቶች እዚህ ይኖራሉ ማለት ነው። አሁን ቀጥሎ ወደ መጨረሻውና ሶስተኛው ፎንት የምናገኝበት ዌብሳይት እንሄዳለን። ሶስተኛው ፎንት ስፔስ ይባላል። ፎንት ስፔስ ብላችሁ ሰርች በምታደርጉ ጊዜ እዚህ ጋር የሚመጣው የመጀመሪያው ዌብሳይት ላይ እንገባለን። ይሄም የቴሌግራም ቻናል ላይ ያስቀምጬላችኋለሁ። እዚህም ከገባችሁ ከሌሎቹ ጋር የሚለየው ፊት ለፊት የሚገኘው አውትፊት ነው የሚለየው ከሌሎቹ። እዚህ ጋር በጣም ብዙ አይነት ፎንቶች አሉ። በጣም ብዙ አይነት እዚህ ጋር ሰርች ማድረግ ትችላላችሁ። የፈለጋችሁትን እንግሊዘኛ ፎንት ሰርች አርግታችሁ ማግኘት ትችላላችሁ። እዚህ ጋር እንደምትመለከቱት በጣም ብዙ አይነት የእንግሊዘኛ ፎንቶች አሉ ማለት ነው። በጣም ብዙ አይነት ነው ያሉት። እናንተ በፈለጋችሁት መጠን መጠቀም ትችላላችሁ። እዚህ ጋር ሳይዙን ከፍና ዝቅ ማድረግ ትችላላችሁ። እዚህ ጋር ፎንታችሁን ሰርች ማድረግ ትችላላችሁ። እዚህ ጋር ደግሞ ኮሌክሽን አለ። ፎንት ጀነሬተር የሚልም አለ፣ ጀነሬት ማድረግ ከፈለጋችሁ ማለት ነው። እሱም በሌላ ጊዜ በሌላ ቪዲዮ እንመለከተው ይሆናል። እዚህ ጋር በጣም ብዙ አይነት የፎንት ካቴጎሪዎችን ያስቀምጥላችኋል ማለት ነው። ስታይሎችም አሉ። የፎንት ስታይል እዚህ ጋር በጣም ብዙ አይነት የፎንት ስታይሎችን መጠቀም ትችላላችሁ። ቤዚክ፣ ስላብ፣ ሰሪፍ፣ ስክሪፕት። ቅድም እንዳልኳችሁ ስክሪፕት ብዙ ቦታ አለ። ችልድረን በጣም ብዙ ለሚውዚክ የሚሆኑ ሚውዚክ የሚለውን በምትነኩ ጊዜ ለሚውዚክ የሚሆኑ ወይም ደግሞ ለአንዳንድ ለሚውዚክ ፖስተር ሊሆን ይችላል፣ ተምኔል ሊሆን ይችላል መጠቀም የምትችሏቸውን ፎንቶች እዚህ ጋር ማግኘት ትችላላችሁ ማለት ነው። የዛሬው ቪዲዮአችን እንደጠቀማችሁ አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። እንዲሁም ይህን ቪዲዮ
ላይክ እና ለሌሎች ማጋራት እንዳትረሱ። በቀጣይ እጅጉን በጠቃሚ ቪዲዮ እስከምንመለስ ሰላም ቆዩ።